ሰላም ሰላም ጤና ይስጥልኝ እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ደግሞ በጣም ቀላል ቆንጆ ጣፋጭ ቁርስ በአንድ እንቁላልና በአንድ ድንች አድርገን በአጭር ደቂቃ ውስጥ ይሄን የመሰለ ቁርስ አብረን እንሰራለን። እስከመጨረሻው ድረስ አብራችሁን ቆዩ። አመሰግናለሁ። እዚህ ጋር አንድ ድንች አዘጋጅቻለሁ። በጣም ትልቅ አይደለም፣ በጣም ትንሽ አይደለም፣ መካከለኛውና ድንች አዘጋጅቻለሁ። እሱን መጀመሪያ አልጣለሁ። ድንቹን ልጬ ከጨረስኩ በኋላ እንደዚህ አይነት መፈቅፈቂያ ያስፈልገናል። በማንኛውም መፈቅፈቂያ በአትክልት ማለት ነው። በሱ በደንብ አድርጌ ፈቀፍቀዋለሁ። ፈቅፍቀን ከጨረስን በኋላ ጎድጓዳ ሳህን አዘጋጅተን እናጥበዋለን ድንቹን። ድንቹን አጥበን ከጨረስን በኋላ በደንብ አድርገን ውስጡ ያለውን ውሃ ጭምቅ እያደረግን እናወጣዋለን። ከዛ በመቀጠል እዚህ ጋር አንድ እንቁላል የሚያስፈልገን እንቁላል እንጨምራለን። ትንሽ ጨው እና ቁንዶ በርበሬ አድርገን ሁለት የሾርባ ማንኪያ የዳቦ ዱቄት ነው የተጠቀምኩትኝ። ከዛ ሁሉንም በደንብ አድርገን እንቀላቅለዋለን። መጠኑ እንግዲህ እንደ ቤተሰቦቻችን ይለያያል። ለበርከት ያለ የምንፈልገው ከሆነ ግብአቶቻችንን በርከት አድርገን መጨመር እንችላለን። ድንቻችንን ማብዛት እና እንቁላሉንም ሁሉንም በምንፈልገው መጠን ማድረግ እንችላለን። ሁሉንም በደንብ አድርገን ቀላቅለን ከጨረስን በኋላ መጥበሻችንን ጥደን ትንሽ ዘይት እናደርጋለን። መጥበሻውን በጣም ማጋልም አይጠበቅብንም። ከዛ የደባለቅነውን አምጥተን መጥበሻችን ላይ እናደርግና እናበስለዋለን። ያው ዙሪያውን እንደዚህ በደንብ አድርገን አስተካክለን ከጨረስን በኋላ ክድን አድርገን እሳታችንን መካከለኛ ላይ አድርገን እናበስለዋለን።
ከዛ የታችኛውም ደግሞ ስንገለብጥ ከላይ ሳህን አድርገን እንገለብጠውና በተመሳሳይ መንገድ እሳታችን መካከለኛ ላይ አድርገን እናበስለዋለን። ዛሬ ደግሞ በአጋጣሚ ወደ ቻናሌ የመጣችሁ ካላችሁ እንኳን ደህና መጣችሁ። ሰብስክራይብ በማድረግ የቻናሌ ቤተሰብ እንድትሆኑ በትህትና እጠይቃለሁ። ይሄ አሰራር የእውነት በጣም በቃ ሲበዛ በጣም ቀላል ነው። ማንኛችንም ልንሰራው የምንችለው አሰራር ነው። ጊዜ አይወስድም በአጭር ደቂቃ 10 ደቂቃ ባልሞላ ውስጥ ሰርተን መመገብ እንችላለን። የእውነት ሞክሩት ትወዱታላችሁ። የሰራሁት ቁርስ በአጭር ደቂቃ ውስጥ እንደዚህ ሆኖ ቆንጆ ሆኖ ደርሷል። የእውነት በጣም ቀላል ነው፣ ፈጣን ነው፣ ለልጅ ለአዋቂ የሚሆን ነው። ትወዱታላችሁ፣ ሞክሩት። ስለ ጊዜያችሁ በጣም አመሰግናለሁ። በሌላ ጊዜ እስከምንገናኝ ደህና ሁኑ ባይ